እየቀለድሽ ነው አይደል? ለምንድን ነው የምቀልደው? ምን ማለት ነው ታዲያ? የስንት ብር ካሜራ እየተሰበረ ነው ማለት? እሺ ቆይ የኔ ጥፋት ምኑ ጋር ነው? ምን ላድርግ ነው? ኧረ በመድኃኒዓለም እሺ። እና የማን ጥፋት ነው ታዲያ? የኔ ጥፋት ነው። ሱቁ ጋር ተቀብዬ ማምጣቴ ነው ጥፋቴ። እሱን አላልኩሽም ታዲያ። እኔ እኮ ይኸው ደህና ካሜራ ለምን ነው ተቀበልሽ አልመጣሽም? የተሰበረ አይደለም የተቀበልኩ። እሺ አንቺ ነሽ የሰበርሽው? አይደለም። እኔ የምሰብረው እንዴት ነው? አልሰበርኩትም። ኧረ ቤተሰብ እንዴት ነው ቤተሰብ? ምን ላድርገውሽ? ይሄን ካሜራ ምን ላድርገው? ወሰደው። እኔ ምን ላድርገው? ያመጣሁት እኮ ለኔ ነው ያመጣሁት። ለኔ ነው ያመጣሽው? እኔ ደግሞ ይሄን ካሜራ አይደለም ያዘዝኩሽ። እሺ እኔ ምን ላድርግ? አመጣሁ አምጫልከኝ ተቀብዬ አመጣሁ። ስለዚህ ምን እኮ ታውቂያለሽ አይደል? አንቺ አይደለሽም ቢያንስ ቤተሰብ ራሱ ያውቃሉ። በሰው ብር ተበድረን እንደሆነ ስፖንሰር ተደርገን ግማሽ ብር ተችሎልኝ እኮ ነው ይሄን ብር የውም ትኬት አስቆርጬ ጣቆርጬ ምናምን ልከፍል እኮ ነው ግማሹን ራሱ። እና እኔ ልክፈል? እኔ ልክሰር? እኔ አንቺን ክሰር ያላልኩም ማና። ምን ላድርግ? አምጪልኝ አልከኝ ሄድኩ ሱቁ ጋር ተቀብዬ አመጣሁ። ስለዚህ እና ይሄን ካሜራ ነው አምጪልኝ አልኩሽ? ይሄን ካሜራ ነው አምጪልኝ አልኩሽ? እኔ ምን ላድርግ? ቤተሰብ እያየሽው ነው አይደለ? እኔ ያው አገራማን ነው ብዬ ደና ካሜራ ያልሽ ቃል ሲገበልና አይታችኋል። እኔ ግማሹን ብር እችለዋለሁኝ። ከዛ ጣካ አስቆርጣችሁ በኋላ አሁን ሙሉ ብር ከፍልላችሁና ግማሹን ደግሞ ትመልሱልኛላችሁ ትሰጡኛላችሁ ብሎ አዲስ ካሜራ ነው ያዘዝነው። ግን ይሄ የተሰበረ ካሜራ ነው። እኔ ይሄው በእናንተ ፊት ልቀበል አመጣለሁ። ይሄ የተሰበረ ካሜራ እና ምን ላድርግ? እንቺ ካሜራሽን ምን ላድርገው ነው? እና ይሄን ምን ላድርገው? ምን ላድርገው? ውሰጂና ስጫቸው። እሰጣቸዋለሁ ግን ቀብዱን አይመልሱልኝ። ይሄ ነው የከፈልከውን ቀብድ ብር አይመልሱማ። እንዴት ነው? ሱቅ ነው ሄድኩ ተቀበልኩ አመጣው። የተሸጠ ዕቃ ነው። ስለዚህ የተሸጠ ዕቃ ደግሞ ቀብዱን አይመልሱም። ስጭ መልሽ ካልከኝ ነው ስጭ መልሳለሁ እኮ። ከሆነ መልሽ ብሬን ተቀበይና ብር አይሰጡኝም። እና እኔ ልክሰር እና እኔ ምን ላድርግ? ኧረ ሀና፣ ኧረ በጣም ነው የሚደብር። ታውቂያለሽ እኮ የእኛን ችግር አንቺ ያልተረዳሽሽ ማንም ይረዳን? እሺ እኔ እንዴት ልረዳ እኮ? እኔ እኮ እያልኩሻለሁ ብሩን ተቀበይና ዕቃቸውን ስጭ። አይሰጡኝም። ብሩ ምን ብሎ ነው ብር የሚሰጡኝ? የተገዛ ዕቃ ተመልሶ ያውቃል እንዴ? አይደለም ሌላ ቦታ ያለ ነገር ቀርቶ እኮ የተገዛ ዕቃነቱ እኮ የተሰበረ ነው እየተባልሽ ነው። ስለዚህ ምን ላድርግ? እሺ አይሉኝም፣ አይመልሱልኝም። ወስጄ እኮ ሰጣቸዋለሁ እኮ። ይሄው የተሰበረ ብር አይመልሱም። ይኸውልሽ የተሰበረ ዕቃ ላይ ሰጣችሁኝ። ስለዚህ ደህና ዕቃውን ይቀይሩሽ። ብሩን ቀብድ ከሆነ መመለስ የማይችሉት ዕቃውን ይቀይሩ። በእናትህ ደክሞኛል። ከጉዞ ነው የመጣሁት። ስለዚህ ተቀበለኝና ሂድ። ለጊዜው በቃ በዚህ በተሰበረው ቢሆን ስራ ማለት የተሰበረማ በዛ ላይ እኮ አዲስ አይደለም ነው የተሰራበት ነው ያስታውቃል። ራሱ ነው እኔን ፋራ አድርጋችሁኝ ነው። እኔ ለምንድን ነው አንተን ፋራ የማደርግህ? እና ታዲያ እኔ ምን ፈልጌ ወንድሜ ስለሆንክ አይደል እንደ ያመጣሁልህ ዕቃውን አምጪልኝ ስላልከኝ እኔ ለሌላ ሰው አመጣለሁ ይሄን ዕቃ እኮ። እኔም ስለተረዳሽ ነው ቢያንስ ትረጅኛለሽ ብዬ እኮ ነው። ካሜራ እንደዚህ ነውና አንቺ ትሻያለሽ፣ እቀበልሻለሁ፣ አምጪልኝ አልኩሽ እኮ። አመጣሁት ግን ስናየው እንደዚህ ሆነ። እሺ እኔ ምን ላድርግ? እሺ ቤተሰብ የማን ነው ጥፋቱ? እስኪ ንገሩኝ። ማን ነው መክሰር? አሁን በዚህ ሰዓት ማን ነው መክሰር ያለበት? በቃ እኔ ልክሰር ታዲያ? እኔ አንቺ ክሰሪ እኮ አላልኩሽም። ይኸውልሽ እኔ እያልኩሽ ያለሁት ሀና፣ እኔ እያልኩ ይሄን ካሜራ ወስደሽ ስጫቸው። የተሰበረ ነው የሰጣችሁ ካሜራ የተሰበረ ነው ብለሽ ስጫቸው። አይመልሱልኝም። ደህና ነው በቃ እኔ ደህና ነው። ታክሲ ውስጥ ወይ ምናምን ሊሆን ይችላል የተሰበረው፣ ወይ መኪና ውስጥ ሊሆን ይችላል ስመጣ። ስለዚህ አንቺ ነሽ የሰበርሽው። እኔ አልሰበርኩትም። እኔ ምን ብዬ ሰብረዋለሁ ካሜራውን? እሺ እኔ ብሬን ነው የምፈልግ። ለማንኛውም ብሬ ምን ብር? ይሄ ካሜራ ቀብድ ከፈልኩት ማለት ነው እኮ ተገዝቶ መጥቷል እኮ። የተገዛ ዕቃ ይመለሳል፣ ብር ይመልሱልኛል። እና እኔ በቃ አሁን ክሰሪ ያልሽኝ ነው አብርሽ? እኔ ምንም ማድረግ አልችልም። አምጪልኝ አልክ አመጣው። ስለዚህ ሲጀመር እኔ ጋር ሆነ ከፍተህ የማየት ግዴታ እኮ አልነበረብህም አለ። እኔ እንትን ማለት ነበረብኝ? ሄደህ ነበር ቤት ውስጥ የምታየው። ስለዚህ እኔ ጥፋት ምንድን ነው? እኔ እኮ ተጠራጥሬሽ አይደለም ያየሁት። እኔ ካሜራውን ለማየት ፈልጌ ነው። ቤተሰብንም ካሜራ ይዤ የመጣሁት እራሱ ቤተሰብ ለማሳየት ነው። ቤተሰብ ካሜራ ይዤ በቃ ቤተሰብ አዲስ ደስ ብሎኝ አዲስ ካሜራ ገዝቼ ከዚህ በኋላ በዚህ ካሜራ ነው የምንቀርጽ ያልኩኝ ላሳያችሁ። ሳይሆን የተሰበረ ነው። እኔ ምንም ማድረግ አልችልም። ስለዚህ ተቀበለኝ። አምጪ ያልከኝን አምጥቻለሁ። እና ብሬን አታሰጭኝም? የምን ብር? የትኛው ሱቅ ጋር ሂጅ ነው ብር ብዬ ጠይቄ የማመጣልህ? ሀና ቢያንስ እኮ ይሄ ብር የኔ ቢሆን ችግር የለውም። ተበድሬ የሰው ብር እኮ ነው። እሺ ቆይ እኔ ምን ላድርግ ንገረኝ እስኪ። ምን ላድርግ? ምኑ ጋር ነው የኔ እንትን? እና ክሰር እያልሽ ነው? ምንም ማድረግ አልችልም። ክሰር እያልኩ አይደለም። እስከዛው በዚሁም ቢሆን ስራ
በተሰበረ ሊንስ በቃ እሺ ችግር የለውም። አብረሽ ተሳክቶልኛል። ፕራንክ ነው። እሺ ሰርፕራይዝ ላደርገው ፈልጌ ነው። ቆይ አንተ እንዴት አለየው? ሜኮ ባለፈው ስትሰሩበት የነበረው የተበላሸ ካሜራ ነው። ጓደኛ ጋር ሆነ ስትሰሩበት የነበረው ካሜራ ነው ማለት እሱ እኮ እንትን ራሱ አልተቀየረም እኮ ራሱ አንተ ካሜራ እዛ ጋር አስቀምጬው ነው። ማን ትናደድ የለ እንዴ? በጣም እና ፍራንክ ቀልድ ነው። ኧረ ለጨዋታ የምር እንትን ልል ፈልጌ ነው ላስደምም እንጂ ይኸው እዛ ጋር አስቀምጬዋለሁ ካሜራ። በፊት ስጸየው እንትን ራሱ አልቀየርኩትም እኮ እንደውም የሆነ ሰዓት እንደዚህ አፍጥጠን ስታየው ለየብኝ ምናምን እያልኩ ነበረ። እኔ ያን ያህል ስላልሰራንበት ያዚህ ስመጣ አልፎ አልፎ ነው ከአምላኬ ጋር እንጂ ምን ሳያርግው እና ይሄ በፊቱ ነው የካሜራ እና ሊንሱ የተሰበረ ሊንስ ቀይራችሁለት ነው? ቀይረንለት ነው የተሰበረው እንትን ለአንዳንድ ለሌላ እንትን እንዲሆን በቃ ቀልድ ያ ተሳክቶልኛል። አያችሁት? አብርሽ ሲናደር ልክ እንደዚህ ነው። እሱን ላሳያችሁ ፈልጌ ነው። ጓደኛዬ ናናደ ደስ አይልም ሲናደር አይቶና እናቅም ሁሌ ሲሰክስ። ቆይ ፕራንክ ለማድረግ ያሰብሽ ካሜራ እንደሚይዝ አንተን አይደል የነገርካት? ምን አይነት ድንጋይ ራስ ነህ አንተ? አሪያ ራስ ፕራንክ እኔ አሁን ቪዲዮ ስንሰራ ምናምን ማለት ነው አይ ፕራንክ ነው ምናምን ብለን እንጠራጠር። አሁን ግን እኔ ዝም ብዬ ለካሜራው መግዣ ካሜራ ስለገዛው ለማሳየት ለቤተሰብ ካሜራ እኔ ነኝ ያስያዝኩኝ። በየት በኩል ፕራንክ ታደርግኛለሽ ብዬ አስቤ ላሳያ በገሃድ አለም እኔ እያለሁ ለምንድን ነው ፕራንክ የሚባለው ነው የማታውቅ? የምን ተሳክቶልሻል? ከብር እኔ የሆነ ሁሉ እንደው ምን ተሳክቶልሻል ብቻ እንትን አልክ እኮ ምናምን ላይክ እንዳታደርጉ ይሄን ቪዲዮ ላይክ እንዳታደርጉ ቤተሰብ ላይክ እያደረጋችሁ እንዴት ማየት አለባችሁ ማወቅ አለባችሁ። የምር ቴንኪው። ካሜራዬን አምጪኝ እንጂ ካሜራዬ ያ ነው ካሜራዬ